አላህ አራት ነገር የገጠመው ሰው እድለኛ ነው ብለዋል። ከነዛ መካከል አንዱ ያው ጥሩ ሚስት ናት። ያቱም ጥሩ ሚስት ከሌለ ወዛደር ትጣላለህ፣ ከኒስትሮ ትጣላለህ፣ ከትራፊክ ትጣላለህ፣ ከአሮጊት ትጣላለህ፣ ከሁሉንም ትጣላለህ። መጀመሪያም ከቤት ስትወጣ ቂብላ ጠፍቶካል። አለመውጣት ነው እንጂ ከወጣ ከማትጣላው ሰው የለም። ጨርሰ ተስማምተህ ነው እንጂ መውጣት ያለብህ። ተጣልተ የምትወጣ ግን ከሆነ ከብዙ ሰዎች ጋር ነው የምትጋጨው። ያው ሴቶች እናስተካክል ካሉም ያስተካክላሉ፣ ከካዕባ ውጪ እናሰግድ ካሉ ያሰግዱዋል። በቃ ቂብላ ሁሉ ይጠፋና ወደዛ ሰግዳለህ። ይሄን ሁሉ ሊያደርጉልህ ይችላሉና አላህ ከነሱም ይጠብቀን፣ እነሱንም ከኛ ይጠብቃቸው። እና ለዲን አስተዋጽኦ ካደረጉት ከነበሩት መካከል ዑስማን ምንም ነገር አይጎዳውም ያሉት ይሄን የመሰለ ታላላቅ ስራዎችን ነበር ሲሰራ የነበረው። ሌላው በ18 ዓመት ወታደርን አጅቦ የሄደ በ18 ዓመት ወታደርን አጅቦ የሄደው ኡሳመቱ ኢብኑ ዘይድ የተባለ የ18 ዓመት ወጣት ነው። ዛሬ የ16 እና የ15 ዓመት ወጣቶች ናቸው አይደል? ሁለት ሴት አቅፈው የሚሄዱት መንገድ ላይ እጁ ራሱ አልደርስ ብሎ ተንከራቶ ነው እኮ የሚሄደው። ስቃይ አንድማ እኮ ሞኝ እየተባለ ሁለት አቅፎ ነው የሚሄደው። አላህ አርዝሞበት ተሰቃይሏል። ተሰቃይቶ ተንጠልጥሎ ይሄዳል።